አሁን እየተከታተላችሁ ያላችሁ ውድ ወንድሞችና እህቶቼ እናንተ ንጹሃን የሆናችሁ ሱፊያዎች በእነዚህ ሰዎች ውዥንብር እንዳትደናገሩ። እነዚህ ሰዎች እየቀደሙ ያሉት ምናልባት እያወቁ ሊሆን ይችላል፣ ሳያውቁ ሊሆን ይችላል። ከጀርባ እየተዶለተ ያለውን ያ የኢብራሂምያ መንገድ ነው። ኢብራሂምያ መንገድ ምንድን ነው? አሁን አዲስ የተጠነሰሰ በቅርቡ ወደ ሀገራችን በራሱ ልዑክ ተልኮለት የተጀመረ እነዚህ ክርስትናም ይሁን የይሁድ እምነትም ይሁን እስልምናም ምንጫቸው ከሰይዱና ኢብራሂም ነው፣ አንድ ነን ወደሚለው አካሄድ ጥሪ የሚያደርግ መቀመጫውን ኢማራት ያደረገ አዲስ የተጠነሰሰ መንገድ አለ። እነዚህ ሰዎች ሙጀሲማዎች አይከፍሩም ወይም ደግሞ በመክፈራቸው ላይ ኺላፍ አለበት እያሉ እንደሰኩሩት ሰዎች አካል የሆነን ነገር ከተለያየ ስር የተሰራን ነገር ሙስሊም ነው ወይስ ሙስሊም አይደለም በሚለው ላይ ኺላፍ አለበት ማለት ወይም አንድ ሰው ኺላፍ አለበት ማለት ነው ማለት ነው። አንተ ሙስሊምን ብትለው ችግር የለውም፣ ሙስሊም አይደለም ብትለውም ችግር የለውም ወደ ማለት ማለት ነው። በእነሱ አካሄድ መሰረት ምን ሊሆን ነው? አካል ያመለከን ሰው ነው ኺላፍ አለበት ያሉት። ሙስሊምን ብትለው ችግር የለም፣ ሙስሊም ባትለው ችግር የለም ያሉት። አንድ ሰው ቀስ እያለ ወደ ምን እየሄደ ነው? እነዚያ ነሳራዎች ክርስቲያኖቹ ሰይዱና ዒሳን አካልን ነው የሚያመልኩት። ስለዚህ አካልን የሚያመልክ ደግሞ ኺላፍ አለበት በነዛ አካሄድ መሰረት ማለት ነው። ሙስሊምን ብትለው ችግር የለውም፣ ካፊርን ብትለው ችግር የለውም። ይሁዳም እንደዛው በተመሳሳይ ጣዖትን ነው አካል የሆነ ነገር ነው የሚያመልኩት። ወይ እነሱንም ያኔ አካልን ያመለከ ኺላፍ ስላለበት ሙስሊምን ብትለው ችግር የለውም። የኢብራሂምያው መንገድ ገባ ማለት ነው። ይህን ነገር ያኔ በደንብ ትልቅ በጀት ተበጅቶለት እየተሰራ ያለ ስራ ስለሆነ ሁላችንም ኃላፊነት አለብን። ልንጠነቀቅ ልናስጠነቅቅ ይገባል። ሙጀሲም መቼም ቢሆን ሙስሊም ሊሆን አይችልም፣ ሊሆን አይችልም በጭራሽ። ወላሁ አዕለም። ባረከላሁ ፊኩም።